ፊልሙ የሚጀምረው ፈትለወርቅ የተባለች አንዲት ቆንጆ ወጣት አሮን የተባለ ምሁርና ሀብታም ቦይፍሬንዷን ልታገኘው ወደ ሬስቶራንት ስትገባ እያሳየን ነው። ምንም እንኳን የተገናኙት ምሳ ለመብላት ቢሆንም በቦታው ስትደርስ ግን አሮን ምሳውን አዞ ብቻውን ሲበላ ነበር የደረሰችው። ግራ ተጋብታ ለምን እንደዚህ እንዳረገ ስትጠይቀው ስታረፍድበት መታገስ እንዳቃተው ይነግራትና መመገቡን ሲቀጥል ፈትለ ተናዳ አንድ ግብዣ ላይ መገኘት እንዳለባቸው ስትነግረው መጀመሪያ በሐሳቧ ቢስማማ መሃል ላይ ግን ስልክ ተደውሎለት መሄድ እንዳለበት ሲያውቅ ወዲያውኑ ሐሳቡን ቀይሮ መሄድ ስለማይችል ብቻዋን እንድትሄድ ሲነግራት ጆሮዋን ማመን አቅቷት ደርቃ ቀረችና አብረው መሄድ እንደነበረባቸው ነግራ ልታሳምነው በምትሞክርበት ወቅት አሁንም ሌላ ስልክ ተደውሎለት እንዲመጣ ሲታዘዝ ምንም ሳያንገራግር እሷን አስቀምጦ ምሳ እስኪበሉም እስኪያወሩም ሳይጠብቅ ሂሳብ ከፍሎ ባለችበት ጥሏት ሲሄድ እናያለን። ፈትለ ምን ማድረግ እንዳለባት ግራ ሲገባት ከቆየች በኋላ የልብ ጓደኛዋ ጋር ሄዳ በህይወቷ ውስጥ እየሆኑ ስላሉት ነገሮች በዝርዝር ስትነግራት ጓደኛዋም በበኩሏ ከአሮን ጋር ያላትን ግንኙነት እንደማትወደውና ከሱ የተሻለ ሰው ጋር መሆን እንደሚገባት ስለዚህም ከሱ ጋር ብቻ መጣበቋን ትታ የሚሆናትን ወንድ እስከምታገኝ ድረስ ሌላ መሞከር እንዳለባት ስትመክራት ከቆየች በኋላ ከሷ ተለይታ ወደ ቤት በመሄድ ላይ እያለች መኪናዋ የማይሆን ቦታ ላይ ተበላሸባትና ግራ ገብቷት እያለ ሁለት ሌቦች በግራና በቀኝ ከበዋት መካኒክ መስለው ሐሳብ ከሰረቁ በኋላ ቦርሷን ነጥቀዋት ሲሮጡ አንድ ልጅ ደረሰና እቃዋን ማስጣል ባይችል እንኳን ባዶ ቦርሳ ከሌቦቹ ተቀብሎ ሲሰጣት በጣም ተደስታ አመስግና ሳትጨርስ እሱም በሙያው መካኒክ እንደሆነና መኪናዋን እነሱ ጋራጅ በተወስዳት በጥሩ ሁኔታ እንደሚሰራላት ነግሮ ወደዛው አመሩና መኪናዋን እንደሚሰራላት ቃል ገብቶላት ተለያዩ። ማታ ቤቷ እንደገባች ስልኳን መኪናዋ ውስጥ አስታውሳ ስትደውል መካኒኩ አንስቶ ስልኳ እሱ ጋር እንደሆነ ሲነግራት እሷ ያስደነቃት የስልኳ መገኘት ብቻ ሳይሆን እስከዚህ ሰዓት ድረስ ስራ ላይ መሆኑ ነበር። እሷን አናግሯት እንደጨረሰም ስልኳ ላይ ሌላ ስልክ ተደወለና ሲያነሳው አክስቷ መሆኗን ተረዳ። አሁንም በድጋሚ ስልኳ ሲጠራ ግን የደወለው አሮን ነበር። ማን እንደሆነ ስላላወቀ በጥልቅ ድፍረትና ተዝናኖት ነበር ሲያናግረው የነበረው። ብቻ እንዲህ እያለ የእሷን ፈላጊዎች የስልክ ጥሪ ሲቀበልና ሲያስተናግድ ካመሸ በኋላ በሚቀጥለው ቀን የፈትለ አባት ልጃቸውን በሌባ ከመዘረፍ ያዳነውንና መኪናዋን እየሰራላት ያለውን ሰው ለማመስገን ፈልገው ከአሮን ጋር አብረው ወደ ጋራጅ ሲሄዱ መካኒኩ የባቴ ቆጡን እያወራ ሲያዝናናቸውና አሮንን እየተረበ ቀል ለመፍጠር ሲሞክር የፈትለ አባት ደስ ቢሰኙም ኩሩ አሮን ግን ለደቂቃ እንኳን ፊቱ ሊፈታ አልቻለም ነበር። ከጨረሱ በኋላም ቻው ስትለው ፊት ነስቷት መሄዱን መካኒኩ አስተውሎ የተፈጠረ ችግር ካለ እንድትነግረው ቢጠይቃትም እሷ ግን እንደለመደችው ነገሩን አድበስብሳ ማለፉን መረጠች። አንድ ቀን ፈትለ ከአሮን ጋር ምሳ ለመብላት ተቀጣጥራ ስለነበር ሰዓቷን ጠብቃ ደውላ ቀጠሯቸውን ለማስታወስ ብትሞክርም እሱ ግን ስብሰባ ላይ በመሆኑ ከአንዴም ሁለቴ አጥጋቢ መልስ ሳይመልስላት ሲዘጋው በጣም ተናዳ መካኒኩን ምሳ ልትጋብዘው አሰበችና ይዛው ወደ አንድ የቻይና ሬስቶራንት ሄደች። እዛም እንደተቀመጡ እናቷ በልጅነት እድሜዋ ስትሰራው እያየችው ያደገችው እንደሆነና ባልጠበቀችው መንገድ ውስጧ ፍቅሩ እንደገባ ካደገች በኋላ ደግሞ ወደ ቻይና ሄዳ ልትማረው እንደቻለች ስትነግረው መካኒኩ በበኩሉ ለትምህርት ቻይና ድረስ የሚሄድ ሰው መኖሩን አይምሮው ሊቀበለው አልቻለም ነበር። ያዘዙት ምግብ ሎብስተር በመሆኑ ለመካኒኩ በጣም አዲስ ሆኖበት ለመብላት በጣም ተቸግሮ የነበረ ቢሆንም በሷ ግፊት መብላት ከመጀመሩ በጣም ወዶት አጣጥሞ ለመብላት ቻለ። ከግብዣው በኋላ ፈትለ ጓደኛዋ ጋር ሄዳ ስለ ውሎዋ ስታጫውታት ነገሮችን በቀል እያዋዛች ማውራት የምትወደው ጓደኛዋ ሙድ እያያዘችባት ሲስቁ አመሹ። በሚቀጥለው ቀን መካኒኩ እንደለመደው ከጓደኞቹ ጋር ምሳ ሊበላ በተሰበሰቡበት እንጸልይ ከተባባሉ በኋላ ከሱ ውጪ ሁሉም ምግቡን ጥርግ አድርገው በልተው ባዶ ሆዱን ሊያውሉት እንደሆነ ገብቶት በጣም እየተበሳጨ እያለ ፈትለ አሮን ስልክ አላነሳ ብሏት በጣም ተበሳጭታ ለመካኒኩ ደውላ ምሳ አብረው እንዲበሉ ስትጠይቀው ምንም አላቅማማም ነበር። የቻይና ሬስቶራንት ውስጥ የበሉ ጊዜ ከቻይና ምግቦች ቀጥሎ በጣም የምትወደው ምግብ ሽሮ እንደሆነ የነገረችውን አስታውሶ ወዲያው እናቱ ጋር ደወልና አሪፍ ሽሮ ሰርታ እንድትጠብቃቸው ካደረገ በኋላ ቆንጆዋን ሰብለ በኩራት እናቱ ቤት ወሰዳት። የመካኒኩ እናት ፈትለን ገና እንዳዩት ፊታቸው በደስታ በራና እያገላበጡ ሲስሟት ቆይተው ቤት ያፈራውን አይነት በአይነት አቀራርበው ሲጨርሱ በራስ
በራሳቸው እጅ እየጠቀለሉ ሲያጎርሷቸው ቆዩ። ከምሳ በኋላ መካኒኩና ፈትለ ተያይዘው ወደ አንድ ጸጥ ወዳለ ሰላማዊ ቦታ ሄደው የልባቸውን ማውራት ጀመሩ። በዚህ ጊዜ ነበር መካኒኩ በሳር የተሰራ ቀለበት ያጠለቀላት። ማታ ወደ ቤት ገብታ ከአባቷ ጋር ራት ለመብላት ሲቀመጡ መጀመሪያ መጸለይ እንዳለባቸው ስትናገር በጣም ግራ ተጋብተው ሲያዩዋት ጭራሹኑ ሲበሉ ተለቅ እያደረጉ እንዲያጎርሷት ስትጠይቃቸው እንግዳ ባህሪዋን መቀበል ከብዷቸው መሳቅ ጀመሩ። በልተው ሳይጨርሱ ሁኔታዋ ግራ ያጋባው አሮን ቤቷ ድረስ መጥቶ ሊያናግራት ሲሞክር ፈትለ አፋፉን ብላ እያነጋገረችው በነበረበት ወቅት እንኳን ወሬዋን አቋርጦ ስልክ ለማውራት በሚሞክርበት ወቅት ንዴቷን መቆጣጠር አቅቷት ስልኩን በመስኮት ወርውራ ልኩን ነግራ ከመኪናው ወረደች። የልብ ጓደኛዋ ጋር ሄዳም ነገሩን ስታስረዳት መካኒኩ ጋር ሄዳ ፍቅሯን ብትገልጽለት እንደሚሻላት አማከረቻት። ሁኔታዎች በጣም ግራ እያጋቡት የመጣው አሮን ሲጨንቀው የፈትለ አባት ጋር ሄዶ ፈትለ አዲስ ባህሪ እንዳመጣችና በመሃላቸው ክፍተት እንደተፈጠረ ሲነግራቸው አባቷ በንዴት ተሞልተው ምን እንደተፈጠረ ጠይቀው ሊያውጣጧት ሲሞክሩ ብልጧ ፈትለ ነገሩን አደባብሳ ማለፉን ቻለችበት። ከዛ ግን ውሎና አዳሯ ሁሉ ከመካኒኩ ጋር ሆነና እሱ የሚወደውን መውደድ እሱ እንደሚያወራውም ማውራቱን ተያያዘችው። አሮን በመንገድ ላይ ከመካኒኩ ጋር ሲያያት እናም እሷን የማይመጥኑ ቦታዎች ላይ መገኘቷን ሲያውቅ ሳይቃጠል በቅጠል ብሎ ቀለበት ሊያስርላት ሲያስብ አባቷ ጋራጅ ድረስ ሄደው መካኒኩ ከልጃቸው ሕይወት እንዲወጣ አስጠንቅቀው ነገሩት። ለእሷ ልንገራት አልንገራት በሚል ግራ መጋባት ውስጥ እንዳለ ከጓደኞቹ ጋር ተሰብስቦ ስለ እሷ ሲያወራ ሳያስበው መጣችና መስማት ማትፈልገውን ነገር ስትሰማ በጣም ተናዳ ትታው ሄደች። ነገሮች ሁሉ ልክ እንደዚህ ውጥንቅጣቸው ሲወጣ የፈትለ ጓደኛ ጋራጅ ድረስ ሄዳ መካኒኩን ስታናግረው የፈትለ አባት እዚህ ድረስ መጥተው ልጃቸው አጠገብ እንዳይደርስ እንዳስጠነቀቁት ሲነግራት እሷ አንድ እቅድ ነድፋ ተለያዩና አሮንና የፈትለ አባት ተባብረው ያዘጋጁት ፕሮግራም ላይ ሊያረግላት ያስበውን ቀለበት የፈትለ ጓደኛ በባሌም በቦሌም ብላ ተቀብላ በመካኒኩ የሳር ቀለበት ቀየረችውና ታገቢኛለሽ ብሎ ሊጠይቃት ሲንበረከክ ያልጠበቀውን ነገር በማየቱ ከድንጋጤው ሳይመለስ መካኒኩ ከጓደኞቹ ጋር ተሰብስቦ ሲገባና አባቷም ፈቅደው አብረው ሲሆኑ እያሳየን ፊልሙ ያበቃል። እንዲሰራላችሁ የምትፈልጓቸውን ፊልሞች ኮመንት ላይ ጻፉልን። እንዲሁም አዳዲስ ሪካፖች እንዲደርሳችሁ ሼር፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ።